አባዬን ይቅርታ አላደርግለትም ስትል ነበር። ምን ነው እንደዚህ ሆንሽ? ሁለት ወልዶ እማዬ ደግሞ የተሳተለ አይደል እንዴት እንደጎዳት። አዎ ኤቢዬ፣ ግን በቃ አሁን አባዬን ቢሮ እናገኘዋለን፣ እዛ ነው የሚሆነው። አዎ ይቅርታ አላደርግለትም፣ ግን ደግሞ በቃ ክፉ ነገር እንዲያጋጥመው ደግሞ አልፈልግም። በቃ ችግር የለውም ኤቢዬ፣ አባዬን ቢሮ እናገኘዋለን። ቢሮ ነው የሚሆነው። ምን ይሰራል በዚህ ሰዓት? ብቻ አላቅም፣ ወይ ሰክሮ የሆነ ነገር ሆኖ ወይ ደግሞ በቃ አላቅም፣ ብቻ የሆነ ነገር ደርሶበት እንደሆነ በጣም እየፈራው ነው። አባዬ ነው። እባክሽ ተረጋጊ። እማዬ እባክሽ እንደሱ ወይኔ ደረጀ ገደልከኝ። ወይኔ ቤቴ ልቀቁኝ። ማርታ የዲኤንኤውን ውጤት አወቀች። ማርታ የዲኤንኤውን ውጤት ካወቀች በኋላ እንግዲህ አገር እያዝልኝ ብላ ቀወጠችው። ማርታ እንግዲህ አገር እያዝልኝ ብላ ስትቀውጠው እንግዲህ ቤቱም አልበቃትም። ደረጀን በጥፊ በቡጢ በቦክስ ብትለውም እንግዲህ በጣም ምንም ሊወጣላት አልቻለም። በጣም ተናዳለች ማለት ነው። ለ25 አመት የገነባው ትዳሬን አፈረስከው፣ በአንድ ቀን ዋሸኸኝ፣ ሌባ ነህ፣ አንተ ሰው አይደለህም፣ በዚህ ምድር ላይ ማምነው አንተም ብቻ ነበረ፣ ግን እምነቴን በላኸው፣ ልጆቼን በተንካቸው ስትል ማርታ በሚያሳዝን ሁኔታ ከደረጀ ጋር ተጣሉ ማለት ነው። ማርታ እንግዲህ ባሳለፈቻቸው ጊዜያቶች ሰው ቢነግራት አልሰማ በማለቷ ተጸጸተች። ምክንያቱም እህቲቱ ለሷ ብላ ብዙ ነገሮችን መስዋዕት ከፍላ ነበረ። ነገር ግን ማርታ ለመስማት ፍቃደኛ አልነበረችም። ማርታ እንግዲህ በዛን ሰዓት ልቧ ደረጀን ብቻ ነበር የሚያምነው። በፍቅር አውረኸኝ ለጸጸት ዳረከኝ፣ ሰው ቢነግረኝ አልሰማም ብዬ ስትል በጣም ተናደደች። ማርታ እንግዲህ በዛሬው ክፍል ምንም ቢሏት ማንንም ቢመክሯት እንግዲህ አልሰማም ብላለች። ሰው አስጠልቶኛል፣ ውጡልኝ፣ ማንንም ማየት አልፈልግም ብላ ተናገረች። ደረጀም እንግዲህ በጮኸችበት ታይም ላይ ልጆቹ ተሰብስበው ሲመጡ ምንም ማድረግ ስላልቻለ ቀለበቱን ከፊቱ ላይ ወረወረችለት። አይንህን ማየት አልፈልግም ስትለው እንግዲህ እሱም ቀለበቱን አንስቶ ለመውጣት ተገደደ። እንግዲህ ማርታን ትቷት ከቤት ጥሏት ወጥቷል ማለት ነው። ናታንና ዳጣ ማርታን ለማጽናናት እየሞከሩ ነበረ። እነሱ በሚሞክሩበት ሰዓት ላይ እንግዲህ አብጌል አባቷ ወጥቶ ሲሄድ አላስቻላትም እና ድሮም ሴት ልጅ ለአባቱ ነው የሚያደላው። እንግዲህ ተከትላው ወጣች። እንግዲህ አብጌል ተከትላው በወጣችበት ታይም ላይ እንግዲህ አባቷ የት ልትሄድ ነው አባዬ እያለች በእንባ ጠየቀችው። እሱም እንዲህ ሲል በእንባ መለሰላት። እናታችሁንም ብትላችሁ ስሟት፣ እናታችሁ ሁሉ ነገሯ ትክክል ነው፣ እሷን ስሟት፣ እኔ እዚህ ቤት ለመኖር አይገባኝም እና እሄዳለሁ ብሎ ትቷት ወጣ። እንግዲህ አብጌል አባቷ የትም መሄጃ እንደሌለው ታውቃለች። ግን ደግሞ እናቷም እዚህ ተሰብራለች። የአባቷ ጥፋት ትልቅ እንደሆነ ብታቅም ግን ደግሞ የትም መሄጃ እንደሌለው ስታቅ ሌላ ጸጸት ውስጥ ገባች። እንግዲህ ናታንና ዳጣ ደግሞ እነሱ ማርታን ለማጽናናት እየሞከሩ ባሉበት ሰዓት ላይ ውጭልኝ፣ ውጡልኝ ስትላቸው እንግዲህ አንቺንማ ብቻሽን ጥለንሽ አንወጣም፣ ጥሩ ሁኔታ ላይ አይደለሽም ብለው ሲነግሯት እናንተም ቤተሰብ ካላችሁ ወደ ቤተሰቦቻችሁ፣ አንቺን ቤተሰብ ካለሽ ቤተሰብሽን ፈልጊና ወደ ቤት ሂጂ ስትል ለዳጣ ነገረቻት። ናታንንም ምን ያንተን ኃላፊነት የሚሸከም ሰው አይደለሁም፣ አንተም ወደ ቤተሰቦች ሂጂ ስትል አሰናበተችው። እንግዲህ ናታንም ያንን በሰማበት ሰዓት እንግዲህ ማለት ምን ያክል ተስፋ እንደቆረጠች
ስላወቀ በጣም እያለቀሱ ነበር ሁላቸውም። አንደኛ እንግዲህ ቤቱ እንደዚህ እንዳይፈርስ በጣም ብዙ ጥረቶችን አድርገው ነበረ፣ ግን ደግሞ ምንም ማድረግ አይቻልም። ቤቱ ከመፍረሱ ወደ ኋላ አይልም። ምክንያቱም እንግዲህ ማርታ የሰማችው አንድ ጉድ ብቻ ነው። 25 አመት ሙሉ እሱ ቺት ሲያደርግባት እንደኖረ ነው የምታውቀው። ግን ደግሞ ደረጀ 25 አመት ሙሉ በእሷ ላይ ቺት አላደረገም። የ2 ቀን ስህተቶች ናቸው፣ የአንድ ቀን ስህተቶች ናት እንግዲህ ይህን ሁሉ ስህተት ይዛበት የመጣችው። በአንድ ቀን ስህተት ምክንያት እንግዲህ 25 አመት ትዳር ፈረሰ ማለት ነው። ስለዚህ እንግዲህ ደረጀም ውጭ ወጥቷል። ትዳራቸውም እንደ ጉም በኖ ተኗል ማለት ነው። ምክንያቱም እንግዲህ ማርታ ከዳጣና ማይሜን አበጌልና ማርታ ከአንድ ላይ ነበር ያደሩት። እንግዲህ ማርታ ትጽናናለችም ወይም የሆነ ልቧ ይራራል ብላ ሞክራ ነበር። አበጌል እንግዲህ አባትሽን አይኑን ማየት አልፈልግም፣ በቃ ከዚህ በኋላ አባዬ አይመጣም ምናምን ብላ ስትቀት መምጣት ይምጣ፣ ከኔ ግን ጎን ለጎን አንድ ላይ ከሱ ጋር 25 አመት ሙሉ ከማገጠብኝ ሰው ጋር አልተኛም ስትለው አባዬ ምን መሄጃ አለ ወዴት ሄድ ብለሽ ነው እንደዚህ የምትዩ ብላ አብጌልም ደነገጠች። እኔ ውሃን ይዤ እቀመጣለሁ ሂጂና አንቺ ከሱ ጋር ኑሪ ስትል ነገረቻት። ስለዚህ እንግዲህ ማርታ በደንብ ተስፋ ቆርጣለች ማለት ነው። በዚህ ጉዳይ ላይ ዳጣና ናታንም እየተነጋገሩ ነበረ። ሰላምን ሂጄ ማናገር አለብኝ፣ ሰላም ናት ለዚህ ሁሉ ተጠያቂ የምትሆነው ስትል ዳጣ በሰላም ላይ ዛቻ አደረሰችባት። እንግዲህ ሰላምን ሄደው ዳጣና ናታን ለመጠየቅ ሞክረዋል። ናታን ለማናገር ፍቃደኛ አይደለም። እሱን ልብስ አጥቤ ውሃ ቀድቼ ምን ብዬ ሽሮ ሰርቻ አሳድጌው አብልቻ ጠጥቼው እንዴት እንደዚህ ዛሬ ለማየት ይሸማቀቃል፣ ልጄን እንደወደደ ደግሞ እንዳይረሳ እያለች ነገረቻት ማለት ነው ለዳጣ። እንግዲህ ማሚን ሰላምን ተጠያቂ ነሽ እንኳን ደስ ያለሽ ምናምን ብላ ስነግራት ለምንድን ነው እንደዚህ የምታደርጊኝ? እኔ ተጠያቂ ነኝ ወይ? ሂደሽ ይቅርታ ትጠይቂያታለሽ አባዬን አስገድደሽ እንደደፈርሽው ስትላት፣ እኔ ደግሞ አስገድጄ እንዳው ብደፍሬዋለሁ፣ ግን ደግሞ የአንቺ ልጅነት የኔ ልጅ እንደሆንሽ ከሱ እንደወለድኩሽም እናገራለሁ ስትል ለዳጣ ነገረቻት ማለት ነው። እንግዲህ ደረጀንም ደውላ ማረፊያ ከሌለህና አለችው ማለት ነው። ሰላም ምን አይነት ሰልፍሽነት እንደሆነ አስገድዳ ድጋሚ ደፍራ 3ኛ ልጅ ለመቀበል ነው ወይስ ምንድን ነው? በቀጣይ ፓርት እንግዲህ ደረጀ ምን ላይ ሁኔታ ላይ ይገኛል? እውነት ሰክሮ መንገድ ላይ ወድቆ ይሆን ወይስ ቢሮ ያገኙታል?